ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ይውደዳት ነው። በዚያው መጠን ነው የሚለው። ምን ማለት ነው? ክርስቶስ ቤተክርስቲያን ማለት እኛ ነን። ለኛ ነፍሱን ሰጥቶን የሞተው አይደል? ነፍሱን አንተ ለሚስት ነፍስ እስከ መስጠት ልትወዳት ይገባል ማለት ነው። በቃ ምንም ልረዳ አልችልም። ይሄን ከተረዳህ ትዳር ይሆናል። አሁን ለምሳሌ ይሄ ፕሮግራም በአሜሪካም በሌላውም ዓለም ላይ ይታያል። ኢትዮጵያ ውስጥ እንኳን አሁን የለም። ባለቤት በገቢ ብትበልጥ እና ልጆቻችሁን ጡጦ እያጠባህ ምግብ እየሰራህ የመንከባከብ ኃላፊነቱ አንተ ላይ ቢወድቅ ይሄ ጉዳይ የትዳር ፍቺ ሊሆን ይችላል? አይችልም። ታጠባለህ። ለምን እኔ እሷ ቤት ልጆቹን እያሳደገች እኔ ስሰራ ለምን የፍቺ ምክንያት አልሆነም? ለምን አልሆነም? እሷ ሴት ስለሆነች እኔ ወንድ ስለሆንኩ የሚባል ነገር የለም። ሌላ አስደናቂ ነገር ልንገርህ። እንግዲህ ይቅርታ ምንም ሪፈር ማድረገው መጽሐፍ ቅዱስ ስለሆነ ነው። በአዲስ ኪዳን አይሁዳዊ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ባሪያ የለም፣ ሴት የለም፣ ወንድ የለም፣ ሁሉ በክርስቶስ ኢየሱስ አንድ ናቸው ነው።